ሰላም ሁላችሁም welcome back to my channel ይሄ ኤክስፕሎር with ልዕልት ነው። የዛሬው ቪዲዮአችን ደግሞ ውጭ ሀገር ለመሄድ የሚያስፈልጋችሁ ዶክመንቶችን ከአምስቱ በተጨማሪ ምን እንደሆኑ አስረዳለሁ። አምስቱ መሰረታዊ ዶክመንቶችን ምን እንደሆኑ ማወቅ ከፈለጋችሁ የመጀመሪያ ቪዲዮ ማየት አለባችሁ። እነዚህ ሰፖርቲንግ ዶክመንት ናቸው። አንድ አፕሊኬሽን ስታስገቡ እነዛ አምስቱ መሰረታዊ ዶክመንቶች ሊኖራችሁ ይገባል። ከዛ in addition to that ደግሞ እነዚህ ሶስቱን ደግሞ ሊጠይቋችሁ ይችላሉ። ባይጠይቋችሁም ቢኖራችሁና ሰብሚት ብታደርጉ as a supporting document አፕሊኬሽናችሁን ወደ 10 ሌቭል ይከተዋል ማለት ነው። let's see ምንድን ናቸው እነዚህ ዶክመንቶች? አንደኛው ሲቪ ነው። ትራንስክሪፕታችሁን ያያሉ፣ ዲፕሎማችሁን ያያሉ፣ ስማችሁን ያያሉ፣ አፕሊኬሽን ፎርም ላይ ምን እንደመረራችሁ ያያሉ። ግን ከትምህርት ውጪ ትምህርት ቤቱ ይሄ ልጅ ወይ ይሄ ልጅ 10ኛ ነው የወጣችሁ 2ኛ ነው የወጣችሁ ከሚለው ውጪ ምን ሰርታለች ምን ሰርቷል የሚለውን የምትገልጹበት ነው። this is basically where you write all your experiences ቮለንቲር አድርጋችሁ ከሆነ ኮሚኒቲያችሁ ውስጥ ተሳትፋችሁ ከሆነ ትምህርት ቤት ውስጥ ደግሞ የሚኒ ሚዲያ ቲም አባል ከሆናችሁ ስነ ጽሁፍ የምታረጉ ከሆነ ትምህርት ቤት ውስጥ ኮምፒቲሽን ከነበረና ካሸነፋችሁ ባታሸነፉም ኮምፒቲሽን ውስጥ ፓርቲሲፔት እንዳደረጋችሁ መጻፍ ትችላላችሁ። ሲቪ ላይ ደግሞ የት ሀገር አፕላይ እንደምታረጉ ይወስናል። ለምሳሌ ዩሮፕ ከሆነ ዩሮፓስ ሲቪ ይጠቀማሉ። ስለሱ ማወቅ ከፈለጋችሁ ኮሜንት አድርጉልኝና ሌላ ቪዲዮ ሰራለሁ። ያላችሁን ሲቪ እንዴት ነው ወደ ዩሮፓስ ሲቪ የምታደርጉት? የሚያስፈልጋችሁ ነገር ምንድነው? ሲቪ ለዩሮፕ ደግሞ አፕላይ የምታደርጉ ከሆነ ዩሮፓስ ሲቪ ነው ማለት ነው። ሁለተኛው እና I think this is the most important one ከሁሉም ብዬ የማስበው ሁሉም ያው አማበላለጥ እንደዚህ አልችልም፣ ግን motivation letter is like part 1 ላይ እንዳስረዳሁት this is like ይሄንን አርጋችሁ መጻፍ ከቻላችሁ this is what they see። ምክንያቱም ማንነታችሁን የምታሳዩበት ወረቀት ነው ይሄኛው። አድሚሽን ኮሚቴው ሲያይ ማአት ወረቀቶች ማአት ሞቲቬሽን ሌተሮች ያሉ ስታንድ አውት መሆን አለበት ኦፍ ኮርስ። እና አድሚሽን ሲያዩ ኦኬ የሚያዩት ዋነኛ ነገር ይሄ ተማሪ ለምንድን ነው የኛ ትምህርት ቤት የመረጠው? out of all the ትምህርት ቤት in the world እኛ ትምህርት ቤት ለምን መረጠ? አንደኛ። ሁለተኛ ደግሞ ይሄንን አገር ለምን መረጡ? ሶስተኛ ይሄንን ኮርስ ለምን መረጡ? ከፕሪቪየስሊ የተማሩት ጋር ይገናኛል ወይስ እንደ አዲስ ነው ይሄንን ኮርስ የተማሩት? ለምሳሌ አሁን ኢንጂነሪንግ ተምረው ባችለርሳቸውን ማስተርሳቸውን ቢዝነስ መስራት የሚፈልጉ አሉ። ይቻላል፣ ግን ሞቲቬሽን ሌተራችሁ ላይ በደንብ ማስረገጥ አለባችሁ። ሃይ ስኩል ሆናችሁ ለምን ኢትዮጵያ አልተማራችሁም? the more specific you are the higher your chances are። ለምሳሌ I'm very ambitious, I'm very passionate, I want to go back to my country and do something good። አሁን ይሄ ምን ይነግረናል? of course ambitious ናቸው፣ ኦኬ አገራቸው ሄደው something ይፈልጋሉ፣ but it's not very specific። so አገሬ ሄጄ ለምሳሌ ቢዝነስ የምትማሩ ከሆነ ኦኬ ይሄኛው ቢዝነስ ኮርስ ተምሬ ኢትዮጵያ የእናቴ የራሷ ቢዝነስ አላትና እሱን ኢንተርናሽናል ማድረግ ፈልጋለሁ or something like that you know። በደንብ ስፔሲፊክ አድርጉት። ሌላኛው ደግሞ ኮንሲደር ማድረግ ያለባችሁ ነገር ትምህርት ቤቱንና ኮርሳችሁን በተለይ የምትማሩትን ፕሮግራም በደንብ አድርጋችሁ ማወቅ አለባችሁ እና የእሱን እውቀታችሁን ነው ቼክ የሚያደርጉት። አድሚሽን ኮሚቴ ወረቀት ሞቲቬሽን ሌተራችሁን ሲያነብ one of the things that's in their head is okay እዚህ መጥተው ምን እንደሚያደርጉ ያውቃሉ ወይ? እሱን ነው የምታሳዩት። ኮርሳችሁ ጋር ትገቡና ስተዲ ፕላኑን ቼክ ታደርጋላችሁ። አንደኛ ሴሚስተር ላይ ምንድነው መማረው፣ ሁለተኛ ሴሚስተር ምንድነው፣ ግራጁዌሽን እስከ ግራጁዌሽን ድረስ ያለውን ቼክ ታደርጋላችሁ። within that ስለ ኮርሱ ማብራራት እሱን በደንብ አድርጋችሁ ከጻፋችሁት ኦቨርኦል አፕሊኬሽናችሁን ያሳምርላችኋል። ሶስተኛ የሚያስፈልጋችሁ ነገር ሪኮሜንዴሽን ሌተር ማለት ከአስተማሪዎቻችሁ ወይ ከፕሪንሲፓላችሁ የሚጻፍላችሁ ወረቀት ነው ማለት ነው። ዶክመንታችሁን አስገባችሁ፣ ስለ እናንተ ሞቲቬሽናችሁን ሌተር አስገባችሁ፣ ለምን እንዳረጋችሁ ስለ እናንተ በደንብ የሚመሰክር ነገር አለ፣ ሲቪያችሁ ላይም አለ። ግን ሶስተኛ ወገን ያስፈልጋል። ስለ እናንተ አካዳሚካሊ ወይ ደግሞ በስራ በደንብ የሚያውቃችሁ ሰው
ኦኬ ይቺ ተማሪ እናንተ ጋር ብትመጣ ፖዚቲቭሊ ኮንትሪቢዩት ታደርጋለች ብሎ የሚጽፍላችሁ የሚመሰክርላችሁ ሶስተኛ ወገን ማለት ነው። ይሄ ሪኮሜንዴሽን ሌተር ሰው በጣም አስፈላጊ ነው። በደንብ የሚያውቃችሁ አስተማሪ ጋር ወይ ፕሪንሲፓላችሁ ጋር ሄዳችሁ እንደዚህ የተባለ ትምህርት ቤት አፕላይ ላደርግ ነው። አንዳንዴ ደግሞ ሪኮሜንዴሽን ላይ አያለው ቱ ሁም ኢት ሜይ ኮንሰርን ይላል። እሱ ጀነሪክ ነው፣ ቢኖራችሁ አሪፍ ነው። ሚን 10 ጊዜ አስተማሪዎቹ ከምጨቀጭቁ ቱ ሁም ኢት ሜይ ኮንሰርን የሚለው ማስገባት። ግን ሞር ስፔሲፊክ ከሆነ በተለይ የምትፈልጉበት ትምህርት ቤት ከሆነ ሞር ስፔሲፊክ፣ ለምሳሌ ሃርቫርድ ዩኒቨርሲቲ አፕላይ ያደረጋችሁ ይባል ለኢንተርፕረነርሺፕ ኤንድ ኢኖቬሽን ማስተርስ ፕሮግራም ለምሳሌ ሶ ምን ብለው ይጻፉላችሁ? እኔ whatever teacher whatever professor ምናምን ልዕልት አሰፋን ለማስተርስ ፕሮግራም ለኢኖቬሽን ኤንድ ኢንተርፕረነርሺፕ ማስተርስ ፕሮግራም አት ሃርቫርድ ዩኒቨርሲቲ ሃይሊ ሪኮመንድ አድርጊያታለሁ። በትምህርቷ ጎበዝ ናት፣ ትምህርት ክላስ ውስጥ እንደዚህ ትሳተፋለች፣ ኮምፒቲሽን ላይ ትሳተፋለች። በቃ ዝም ብሎ ጀነሪክ የሆነ ሳይሆን ኤግዛምፕል ያለው ቢጽፉላችሁ በጣም አሪፍ ነው። የእውነት ደግሞ የሚያውቃችሁ አስተማሪ ቢሆን የተሻለ ሪኮሜንዴሽን ሌተር ሊጽፍላችሁ ይችላል። ሪኮሜንዴሽን ሌተር ላይ ደግሞ ዋና የሚያስፈልገው ዝም ብሎ ደብዳቤ እንደዚህ የሚጽፍላችሁ አይደለም። የትምህርት ቤቱ ማህተብ ወይ ደግሞ ሌተር ሄድ ያስፈልጋል። እሱን ልብ በሉ። ሰው ሰመራይዝ ለማድረግ 3 ሰፖርቲንግ ዶክመንቶችን አውርተናል። ዮር ሲቪ፣ ሞቲቬሽን ሌተር እና ሪኮሜንዴሽን ሌተር። 5 ቤዚክ ዶክመንቶቹ ማዘጋጀት አለባችሁ፣ ሊኖራችሁ ይገባል። እነዚህ 3ቱም ደግሞ አብዛኛው ትምህርት ቤት ሊጠይቅም ላይጠይቅም ይችላል። ግን ባይጠይቅ ራሱ ቢኖራችሁና ሰብሚት ብታደርጉት አፕሊኬሽን ፐርፎርማንሳችሁን ይጨምረዋል። ባለፈው ቪዲዮ ላይ እንዳልኩት አንድ ነገር ብቻ አይደለም አድሚሽን ኮሚቴው ቼክ የሚያደርገው ኦቨርኦል አፕሊኬሽናችሁን ነው የሚያየው። ለዛ ኦቨርኦል አሪፍ ዶክመንታችሁን ፕሪፔር አድርጋችሁ በስነስርዓት ታቀርቡ ጥሩ ነው። እስከ መጨረሻው ድረስ ቪዲዮ ስለተከታተላችሁ አመሰግናለሁ። ጥያቄ ካላችሁ ዌብሳይቴን ከታች ሊንክ አደርጋለሁ። ዌብሳይቴ ላይ ኢንኩዌሪ ፎርም አለ። እሱ ላይ ፎርም ሞልታችሁ you can schedule a 30-minute free call with me ወይ ደግሞ ኢንስታግራሜ ላይ ፎሎ ማድረግ ትችላላችሁ። ጥያቄ ካላችሁ ዲኤም አድርጉኝ። እንዳልኩት የተለያዩ ሰዎችን አፕላይ እንዲያደርጉ እረዳቸዋለሁ። እናንተም ከፈለጋችሁ just comment down below and የሚቀጥለው ቪዲዮ ላይ እንገናኝ። This is Explore with Lilt. Bye.